አልተመቸሽም? እንዴት ነው የሚጎመዝዘው? ውጤቱ ነው እንጂ እኮ መድኃኒት ሁሉ አይጣፍጥም። ልደፊ ነው እንዲያሳብሽ። ምን ያስገለፍጥሻል? ጨንቆኝ ነበር ታውቂያለሽ። ለምን እንደዛ ሆነሽ ሳይሽ? እድለቢስ ስለሆንሽ አይኔን እንደገና መግለጥ ችያለሁ። ምክንያቱም እዚህ ላንቺ ምንም ነገር ጥዬ መሄድ አልፈልግም። ሮዛ አይንሽን የገለጥሽው እኮ ባንቺ ፍቃድ ሳይሆን በፈጣሪ ቸርነት ነው። ለዚህ ደግሞ አመስጋኝ መሆን አለብሽ። አፍሽን ዝጊ አንቺ መርዝ። አንድ ነገር ልነግርሽ እፈልጋለሁ። ደግሞ ምን? እኔ እድለቢስ ሆንኩም አልሆንኩም አንቺ ተጨማሪ ቀን ስለተፈቀደልሽ ቀና ብለሽ እግዚአብሔርን ማመስገን ነው ያለብሽ። ሂጂ ገነዝ። ስታስጠሉ ደግሞ ልታስተምረኝ ትፈልጋለች። ሮዛ ከባድ አደጋ ደርሶባት ወደ ቤት ተመለሰች። ምክንያቱም እሷም ባደረገችው ነገር ዴቭን መበቀላለሁ ብላ እያሰበች ባለ ጊዜ ከባድ አደጋ ውስጥና ከባድ በማይታወቁ ሰዎች ጋር ግንኙነት ትጀምራለች። በዚህም ምክንያት ራሷን እየተጎዳች ትገኛለች። ተጠርታና ስልክ ተደውሎላት ነበረ ከቤት የወጣችው። ሮዛም ከወጣችው በኋላ ግን የተመለሰችው ፊቷን በደም ተላውሶ ነበረ። ዴቭ በጣም ደስ ብሎት ከውጭ የሚመጡትንም የሚጎበኙትን ተሳካልኝ ብሎ ደስታውን ለማጣጣም ሮዚም ጥራትና አብራችሁ ቤቱን ፏ አድርጉት እያለ ነበረ። ሉሊትም በዛን ሰዓት ሮዛ እኮ ወጣ ብላለች ትለዋለች። ወዴት ሄዳ ይሆን ብሎ ዴቭም ስልክ ለመደወል ያስባል። ስልክ ለመደወል ባሰበ ጊዜ ስልኩንም አንስቶ ቁጥር አውጥቶ ወደ ሮዛ ለመጻፍ በሚሞክርበት ሰዓት ነበረ ሮዛም እጁ ላይ የወደቀችው። ሮዛም በጣም ፊቷ በደም ተላውሶና በጣም ከባድ ጉዳት አድርሰውባት ነበር ወደ ቤት የላኳት። ግን ደግሞ ይህንን ማን እንደሆነ ማን እንዳደረገው እንኳን መናገር አልፈለገችም። ትንሽ እንኳን ከተሻላት በኋላ ራሷንም ከአልጋዋ ላይ ሆና ተንኮል ታስባለች። ሉሊት ካየቻት በኋላ ይህንን ነገር ከባድ ሆኖባት እሷም ይህን ጉዳት ፊቷ ላይ ስታይ በጣም ደንግጣና ፊቷ ላይ በጣም ከባድ የሆነ የጭንቀት ስሜት ይታይባት ነበረ። ሉሊት ግን መጨረሻም አሁን ላይ ሮዛ መንቃቷና ሮዛ ጥሩ ሁኔታ ላይ ስላለች ደስ ብሏት ፈገግ ስትል ነበረ። ባንቴሮም እሷን ባየ ሰዓት ምንድነው እንደዚህ ፈገግ የሚያስብልሽ ነገር ምን ተገኘ ይላታል። ሉሊትም አይ ምን ይመስልሃል? ስለ ሮዛ ነዋ ሮዛ ብላ ትናገረዋለች። እሱም ምንድነው እሷ ጋር እንዲህ ፈገግ ያስባለች ነገር ብሎ እየጠየቃት ነበረ። ግን ደግሞ ሉሊት በጣም ደስ ብሎኛል ታውቃለህ፣ ከዛ በፊት ከስንት ወራት በፊት አንተ እኮ ጠላቴ ነበርክ። እንኳን እንደዚህ ፊት ለፊትህ ቆሜ ላናግርህ ይቅርና ሳይህ ራሱ በጣም እልህ ነበር የሚይዘኝ ብላ ትነግረዋለች። እና ምንድነው አሁን እንደዚህ ሳንቺስ ያነጋገረሽ ነገርና እንዲህ ልትይ የቻልሽበት ምክንያት ብሎም ሲጠይቃት ነበረ። ሉሊትም ታውቃለህ አንተ አሁን ላይ ፈጣሪ ሁለት እድል ሰጥቶሃል። የመጀመሪያውንም አበላሽተኸው አሁን ደግሞ የሰጠህን እድል አንተ እንድትጠቀምበት ነው ብላም ትነግረዋለች። ባንቴሮም አሁንም ምንም ግራ በመጋባት እያልሽኝ ያለሽው ምንም አልገባኝም ይላታል። የወልህ ባንቴሮ አንተ አሁን ላይ ደና ሆነሃል። እናም ከዚህ በላይ ደና እንድትሆን የራስህ መንገድ መምረጥ አለብህ እያለች ትመክረዋለች። ሉሊት ለባንቴሮ የወልህ ባንቴሮ አሁን ላይ አንተ ይህንን ያለህን እድል እጅህን ወደ ጥሩም ወደ መጥፎ መምራት ትችላለህ። ወደ ጥሩ ብታደርገውና የራስህንም ህይወት እስከ መጨረሻው ይቀየርልሃል ትለዋለች። ፈጣሪ መቼም ቢሆን አይሳሳትምና እኛ መቼም ቢሆን ሁሌም ጥፋት ከማጥፋት ወደ ኋላ አንልም እና ደግሞ አንተ ከጥፋትህ መማር አለብህ ብላ ሉሊትም ትመክረዋለች። በነገሯ በጣም የሆነ ስሜት ውስጥ ገብቶ እኔ ማንነኝና እሷን እንደዚህ የምታደርገው ነገር ብሎ እሱም ከሉሊት ሀሳብ ጋር እየተስማማ ነበረ። በመሀልም ሉሊት እያለች በጩኸት ሮዛ ትጠራታለች። ሉሊትም ሮጥ ብላ ወደ ሮዛ ትሄዳለች።
ሮዛ አሁን ላይ ትንሽ ይህንን ጉዳት ከደረሰባት ጀምሮ እንክብካቤ እንደሚያስፈልገው እንደ ህፃን ልጅ እየሆነች ሉሊትን እያስጨነቀቻት ትገኛለች። ዴቭ በሌለበት ይባስ ብሎ በጣም የሆነ ከባድ የሆነ ሮዛ አሁን ላይ እቅዷንም ለማሳካት ባሏም ዴቭ ለማጥመድ ቅልስልስ እያለችበት ትገኛለች። ከሁለተኛቸው ሆና ስታጠቃው ባንቴሮ እንዳይድን ደግሞ ተስፋም እንዳይሰጠው ለዴቭ ስታስጠነቅቀው ነበረ። ለዴቭም አስቁሞት ዴቭ አንድ ነገር ማወቅ እፈልጋለሁ እውነቱን ንገረኝ ብሎ ባንቴሮም ለዴቭ ይጠይቀዋል። እሱ ምንድነው ዴቭ ንገረኝ፣ እነግርሃለሁ፣ ጠይቀኝና እኔ ሁሉም ነገር እነግርሃለሁ ይለዋል። የዴቭም መልስ የጠበቀውንም ባንቴሮ ጥያቄውንም ይቀጥልለታል። ቆይ ግን ዶክተሮቹ ምንድነው ያሉኝ ብሎ ባንቴሮም ለዴቭ ይጠይቀዋል። አንገቱን አቀርቅሮ ስለነበረ ተስፋ የለኝም ማለት ነው ወይ? እስኪ ንገረኝ፣ እውነቱን ንገረኝ፣ አትደብቀኝ፣ እኔ መስማት ፈልገው ይለዋል። ባንቴሮም እኔ መስማት የምፈልገው ወይ ደህና ሆናለሁ ወይ አልሆንም የሚለውን ነው። ደህና አትሆንም ወይ ትሆናለህ የሚለውን ነገር አንድ ቃል ብቻ ንገረኝ ይላል። ዴቭም በዚህን ሰዓት ተስፋ አለን፣ ስለዚህ ተስፋ መቁረጥ አያስፈልግም እያለው በዚህ መሀል ግን ዴቭ ምንም እንኳን ንግግሩ ስላላማረው ባንቴሮ እውነቱን አንድም ነገር እሺ ዶክተሮቹ ምንድን ነው ያሉት ብሎ ይጠይቀዋል። መራመድ አልችልም ከዚህ በኋላ እያለ ጥያቄ ያበዛበታል። በመሀልም መራመድ አትችልም ማለት ይህንን ነገር አይወስነውም። ግን ደግሞ እያለ ባለ ሰዓት ከኋላ ሮዛ ትመጣና አዎ መራመድ አትችልም ትላለች። በዛን ጊዜ ዴቭን በጣም ይደነግጥና ምን እያለ ሮዛም ከኋላ መጥታ አዎ አትድንም ስትለው ዴቭን በጣም ይደነግጣል። ምን እያልሽ እንደሆነ ታውቆሻል ወይ? ቢያንስ ተስፋ አታሳጭው እንጂ ይላታል። ግን ደግሞ ሮዛ የምትፈልገው ከዛ ከተኛበት እንዳይነሳ ባንቴሮ የማታደርገውን ነገር ስለሌለ አሁን ላይ ተስፋ እንዲቆርጥ ትፈልጋለች። ግን ደግሞ ዴቭ ከጎኑ ሆኖ ባንቴሮም እንዲነቃ የቻለውን እያደረገ ይገኛል። ግን እሷ የምትፈልገው አዎ ተስፋ የለህም ትላለች። ባንቴሮም ይሄንን በሰማ ጊዜ በጣም ይከፋል። ዴቭም ለባንቴሮ ተስፋ ማሳጣት አልፈለግም። ለምን እንዴት ትያለሽ ብሎ ለሉሊትም ለሮዛም ምን እንዳደረግሽ እያየሽ ነው ይላታል። ታዲያ ለምንድን ነው እውነቱን የማትነግረው? ዶክተሮች ያሉትን ሰምተሃል። ስለዚህ እውነቱን ይሄ ተስፋ እንደሌለው ለምን እውነት አትነግረውም? እያለች ለዴቭም ትቆጣዋለች። ዶክተሮቹም እኮ ያሉት 50% ነው። ስለዚህ ይሄንን ተስፋ አለው ብሎ ዴቭም ለባንቴሮ ይነግረዋል። በዛን ሰዓት ባንቴሮም እውነቷን ነው ወይ ያለችው ብሎ ለዴቭ ይጠይቀዋል። ዴቭም ምላሹ አይ አይደለም፣ አንተ ምንም ነገር ይሄ ነገር ይሳካልሃል፣ ትቆማለህ፣ ትሄዳለህ ይለዋል። ግን ደግሞ ሮዛ ደጋግማ አንተ ለምን ትዋሸዋለህ? እውነቱን ንገረው በቃ ትላለች። በመሀልም ባንቴሮ ይሄ ጭንቀቱን እያየ ግን ደግሞ ዴቭም ቀጥሎ የውልክ ባንቴሮ እኔ አሁን ሁሉም ነገር እያሳካሁልህ ነው እና ከውጭ ሕክምና የሚሰጡ ሰዎች ይመጣሉ ብሎ ይነግረዋል። በዛን ሰዓት ሮዛ ትደነግጥና ምን ትለዋለች? ምክንያቱም አሁን ላይ ሮዛ የምትፈልገው ባንቴሮ በተቀመጠበት እዛውም እንዲቀርና ወይንም ከተነሳ እኔን ያጠፋኛል የሚለውንም ስጋት እንዳይነሳ ወይም መግደል ወይንም እዛው በተቀመጠበት እንዳይንቀሳቀስ ማድረግ ነው። ግን ደግሞ አሁን ላይ ባንቴሮ ይሄንን ከሰማ በኋላ ፈገግ ብሎ ነበረ። ዴቭም ሌላ ሕክምና አመጣልሃለሁ እናም ቀጠሮ አስይዣለሁ እየተከታተልኩ ነው ይለዋል። ባንቴሮ ይሄ በሰማ ሰዓት በጣም ደስ ይለዋል። ምክንያቱም ሮዛ ከኋላ ሆና ፊቷን እያየና ምን ያህል እንደተቀያየረች ሲያያት ነበረ። በዚህን ሰዓት እሱም ደስ ይለዋል። ፈገግ ብሎ ሮዛንም እያያት ነበረ። ሮዛ ግን በንዴት ሁሉንም ነገር ትታ ከባንቴሮም ለቃ ትሄዳለች። ባንቴሮ አሁን ላይ ደስታውን
ሱጎን ሆኖ እያሳለፈ ቢገኝም ግን አንድ ጸጸት ውስጡን ገድሎታል። ምክንያቱም ዳዊ አሁን ላይ ዴቭም ይሄንን ጥሩነትን ይሄን እያሳየኝ እኔ ግን እየሸወድኩት ነው፣ እውነቱም ነግሬው አላውቅም የሚለውንም የውስጡ ህመም ይዞ ከሮዛ ጋር ለመስማማት ይወስናል። ሮዛንም ይጠይቃታል። ቆይ ግን ይሄንን ድብብቆሽ እስከ መቼ ነው የምንደባበቀው? ዴቭ እኮ በጣም ንጹህ ሰው ነውና የሰው አዛኝ ነው ብሎ ይላታል። አሁን ላይ ይሄንን ድብቁን ነገር እናገራለሁ ብለህ ካሰብክ የራስህ ጉዳይ ነው ብላ ባንቴሮም ሮዛ ትለዋለች። ሉሊት መጽሐፏን ይዛ ለማንበብ ትሞክራለች። ነገር ግን ሀሳቧን መሰብሰብ አልቻለችም። ምክንያቱም ፋሚሊዎቿን በጣም እነሱን ናፍቃና ከነሱ ያለውንም ጭንቀት በጣም ውስጧ ረብሸዋት ይገኛል። ሉሊት ሁሉም ነገር ትታክ ወደ እናቷ ስልክ ትደውላለች። እናቷ ጋር ስልክ ስትደውል እናቷም ታነሳዋለች። አበባዬ እንዴት ነሽልኝ እያለች እናቷም ልጇንም አበባዬ ትላታለች። እማዬ ናፍቃችሁኛል፣ መምጣት እፈልጋለሁ ትላለች። ግን ደግሞ እናቷም መምጣት እንደማትችል ስትነግራት ለምን እማዬ መምጣት እፈልጋለሁ እናቴ ትላለች። ግን ደግሞ ያ ሰውዬ አይተውሽም፣ አሁን ላይ ከመጣሽ በጣም ከባድ ነው የሚሆነው እያለች ከዙሪያችን እንኳንና አንቺ አግኝቶሽ ዙሪያችን ውስጥ ያሉትም ሰዎች እየጎዳ ነው ብላ ትነግራታለች። አሁን ላይ ሉሊት በጣም አዝናና ተከፍታ ትገኛለች። የቤት ሰዎችም ይሄንን ሁሉ ስቃይ የደረሰባቸው በእኔ ነው ብላ ውስጧም በጣም እያስጨነቀች ትገኛለች። ግን ደግሞ እናቷ እንዳትጨነቂ ብትላትም እሷ ግን ሰላሟን አጥታ ትገኛለች። ውጭ ላይ ቁጭ ብላ ብቻዋን ተክዛ ይደርስባታል። ዴቭም ሲደርስ ምን ሆነሽ ነው እንደዚህ የተከፋሽው ብሎ ይላታል። ቤተሰቦቼ ናፍቀውኛልና በጣም እየተሰቃዩ ነው ብላ ትነግረዋለች። አይዞሽ ሉሊትዬ፣ ሁሉንም ነገር እኮ ያልፋል፣ ቤተሰቦችሽም ደስተኛ ይሆናሉ ይላታል። ታዲያ መቼ ነው ደስታችን የሚመጣው? መቼ ነው የምንስቀው? እያለች ለዴቭም ስትጠይቀው ነበረ። ዴቭም አንድ ቀን ግን አሁን መታገስ አለብን ይላታል። እኔ አሁን ላይ በጣም ሰልችቶኛልና ማድረግ ያለብኝንም ነገር ለቤተሰቦቼ ደስታ አንድ ነገር ማድረግ አለብኝ ትላለች። ሉሊትም ይሄንን ሰውዬ አግብቼው በቃ ቤተሰቦቼን ደስታ መመለስ አለብኝ ብላ ለዴቭ ትነግረዋለች። ዴቭም በጣም ይበሳጫል። ምን እያልሽ ነው? ይህንን ነገር በፍጹም አይሆንም፣ ይሄ መርዝ ቃላቶች እንዳትጠቀሚያቸው ከዚህ በኋላ ብሎ ያስተዋታል። ሮዛም አሁን ላይ ባንቴሮንም የወደቀ መስሏት ደስ ቢላትም ግን ደግሞ አሁን ከጎኑ ስለሆነ ዴቭም ባንቴሮ መንቃቱንም እሷ አልወደደችውም። መልሳ ለማጥቃት ትሞክራለች። ባንቴሮ አሁን ላይ እግሩ እንኳን እጁን ባይንቀሳቀስም አጠገቡ ሆና ያልሆነውንም መጥፎ ነገር ስትናገረው ነበረ። ግን ደግሞ ባንቴሮ ይሄንን ነገር ዴቭም ሕክምና ይመጡልሃልና ትድናለህ ካለው በኋላ ከውስጡ ደስታ እየተሰማው ግን ደግሞ ደስታውንም ለማስጨለም አንድ ብላ ቆርጣ ተነስታለች። ሮዛም የሱ ደስታ ለማጥፋትና መነሳት አትችልም፣ አምነህ ተቀበል ለማለት በጣም ውስጧ በክፋት ተሞልቶ ይገኛል።